የዛሬው የኢራን ዋና የአጸፋ ጥቃቶች። ዛሬ ኢራን ምዕራብ ጀሩሳሌም አጠገብ በምትገኘው ቤት ሼምሽ በተባለ የባለሥልጣናትና ከሀብታሞች መኖሪያ ላይ በፈጸመችው ጥቃት ከ10 በላይ እስራኤላውያን ሲሞቱ በደርዘን ቆስለዋል። አካባቢ ላይ የነበሩ ተቋማት፣ ቤቶች ወድመዋል። እስራኤል ላይ ኢራን በፈጸመችው ሌላ ጥቃት የእስራኤል አየር ማረፊያ መታ ቁጥራቸው ያልታወቁ ሰዎች ሞተዋል፣ ቆስለዋል፣ ወድመዋል። የእስራኤል መንግሥት መረጃው እንዳይወጣና ማንም ሰው ቪዲዮ ይሁን ፎቶ እንዳይቀርጽ ስለከለከለ ትክክለኛ መረጃ ማወቅ ለጊዜው አልተቻለም። በርካታ እስራኤላውያን በኢራን ጥቃት ሰበብ ከሀገር እየሸሹ ነው። ኢራን ሀገሯ ድረስ ሊደበድባት የመጣ የእስራኤል አውሮፕላን መታጥራለች። ለቀጣይ 5 ዓመታት የረጅም ጊዜ ጦርነት እየተዘጋጀ መሆኑን የገለጸው የኢራኑ አይአርጂሲ ወደ ቴልአቪቭ ከተማ በርካታ ሚሳኤልና ድሮን አሰማርቶ የከተማውን ቁልፍ ተቋማት እየመታ ይገኛል። በዛሬው ዕለትም ይህን የሚያመለክቱ በርካታ ቪዲዮዎችና ፎቶዎች የእስራኤል መንግሥት እገዳ ተላልፈው እየወጡ ይገኛል። እስራኤልም በተመሳሳይ ዛሬ ድጋሚ ቴህራንና ሌሎች የኢራን ከተሞች ላይ የአየር ጥቃት ፈጽማለች። ስለደረሰው ዝርዝር ጉዳት ገና አልታወቀም። ሆኖም ቴህራን ላይ ትልቅ ፍንዳታ ታይቷል፣ ተሰምተዋል። This is Sepah Navy, Iran's Islamic Revolutionary Guard Corps Navy. From now on, all navigating through the Strait of Hormuz is forbidden. No ship. ስትሬት ኦፍ ሆርሙዝ የተባለውና አብዛኛው የመካከለኛው ምስራቅ ነዳጅ 30 ከመቶ ዓለም አቀፍ ንግድ የሚተላለፍበት የንግድ መስመር ጥርቅም አድርጋ መዝጋቷን ኢራን ገልጻለች። ለአያቶላ ኻሜኒ ለቅሶ የወጡ በሚሊዮን የሚቆጠሩ ኢራናውያን በቀል አስቸኳይ በቀል እንፈልጋለን እያሉ ነው። ኩዌት የሚገኘው አሊ አልሳሊም ወታደራዊ ቤዝ በኢራን ሻሂድ 136 ድሮን ተመትተዋል። የ14 ወር ሕፃን የሆነችው የአያቶላ ኻሜኒ የልጅ ልጅ በትናንትናው የመጀመሪያው ጥቃት ከሞቱ ሰዎች አንዷ ናት። የአሜሪካ ሴንቲኮም ላይ በኢራን ጥቃት 4 የአሜሪካ ወታደሮች ሲገደሉ 5 ቆስለዋል። ሌሎች በደርዘን የሚቆጠሩ የአሜሪካ ወታደሮች በኬሚካል ተመትተው የነርቭ ኮንከሽን ይዟቸዋል። ገና አንድ ቀን በሆነው የኢራን ግጭት ዓለም አቀፍ የነዳጅ ዋጋ በ10 ከመቶ ጨምሯል። ወር ሳይሞላ እጥፍ ይሆናል ተብሎ ይጠበቃል ሲል ሬውተርስ ዘግቧል። አቡዳቢ የሚገኘው ዲፒ ወርልድ ሕንፃ በኢራን ጥቃት ጋይቷል። በመላው ዱባይ አንድ ዝር የሚል ሰው የለም። ሁሉ ነገር ጸጥ ረጭ ብሏል። این هم باز تجربه برای اونها شد. اگر شما به خاطر داشته باشید همین آقای ویتکاف بعد از مدتی گفته بود که آقای ترامپ تعجب میکنه که این همه ما امکانات آوردیم چرا ملت ایران نمیترسن؟ چرا تسلیم نمیشن؟ چرا نمیترسن؟ و خب اون وضعیتی بود که اونا در مخیلشون بود. در نهایت اینا به این نتیجه رسیدن تا وقتی که رهبری ایران در دست امام خامنه ای است و ایشون با تسلطی که داره شگردهای اونها رو از بین میبره تصمیم گرفتن اول ایشون رو بزنن. ኢራኑ ጸጥታ ኃላፊ አሊ ላርጃኒ አያቶላ ኻሜኒ እንዴት ተገደለ ለተባለው ጥያቄ መልስ ሰጥተዋል። እንደ ማንኛውም ኖርማል ሰው ነው የምኖረው። የትም ሄጄ መደበቅ አልፈልግም። ጉድጓድ፣ ምሽግ ወዘተ ተደብቄ መኖር አልፈልግም። ከቤተሰቤ ከህዝቤ ጋር ቆያለሁ። እነሱ የሆኑትን እሆናለሁ አለ። አሜሪካ ከላይ ቦምብ ወርውራ ገደለችው። በወኔ በጀግንነት ነው የሞተው። ታሪክ አይረሳውም ብሏል። ፐርሺያ ገልፍ የነበረ የኢማራት ነዳጅ ማውጫ በኢራን ጥቃት ሙሉ ለሙሉ ወድሟል። ኳታር ውስጥ የነበረ ሌላ የአሜሪካ ጦር ቤዝ አሁን ተመቶ ጋይቷል። አቡዳቢ የሚገኘው ፖርት ዛይድ ወደብ ተመቷል። አቡዳቢ የሚገኘው የእስራኤል ኤምባሲ ተመቷል። ዩኤስኤስ አብርሃም ሊንኮን የተባለው የአሜሪካ ግዙፍ ጦር መርከብ
በኢራን አሁን ተመትተዋል። ዝርዝሩ ገና ነው። መሃል ቴል አቪቭ አሁን ክፉኛ በሚሳይል እየተቀጠቀጠ ነው። በሌላ ዜና አውሮፓ ቆጵሮስ የሚገኝ የአሜሪካ ጦር ቤዝ በኢራን ተመትተዋል። በስፍራው የነበሩ የእንግሊዝ ጦር መርከቦች ከስፍራው እየሸሹ ነው። ጦር ቤዙን ለቀው እየሸሹ ነው። ሁሉም የእስራኤል ባለሥልጣናት ከነ ቤተሰቦቻቸው ጉድጓድ መኖሪያ አድርገዋል። የኢራን አጸፋ ጥቃት ተፋፍሞ እንደቀጠለ ነው። ዝርዝሩ ሲደርስ ይቀርባል። ተጠናክሮ የቀጠለው የኢራን አጸፋ ጥቃት ትላንት የአሜሪካና እስራኤል ጦር ጀቶች በታሪክ የትኛውም ሀገር ተደብድቦ በማቀበት ልክ 600 የተለያዩ ስቲልዝ ጦር ጀቶችና አውሮፕላኖች፣ ኤፍ-35 ጦር ጀቶች፣ ኤፍ-16፣ ኤፍ-15፣ ቢ1፣ ቢ52 እና ሌሎችም የጦር አውሮፕላኖች ድንገት ኢራን ላይ በፈጸሙት ከባድ ድብደባ 20 ከተሞች ላይ የተለያዩ ኢላማዎችን በመምታት የኢራን መሪዎችና 120 ተማሪዎችን ጨምሮ በድምሩ 201 ሰዎችን መግደላቸው መዘገቡ ይታወሳል። ኢራንም አጸፋ ሰጣለሁ ባለችው መሰረት ትላንት የተለያየ ከተሞች ማጥቃቷ ይታወሳል። ጥቃቷ በዋናነት ዩኤኢ፣ ባህሬን፣ ኳታር፣ ኦማን፣ ሳውዲ የሚገኙ የአሜሪካ ጦር ቤዞችና ተቋማትና እስራኤልን ያካተተ ነበር። እስራኤል ውስጥ በፈጸመችው የትናንቱ የበቀል ጥቃት መሃል ቴል አቪቭና ሃይፋ ከተሞች የሚገኙ የተለያየ ተቋማት፣ ወታደራዊ ጦር ቤዞች፣ የስለላ ተቋማት፣ የቴሌቪዥን ጣቢያዎችን፣ ሌሎችም አጥቅታለች። በተመሳሳይ አረብ ሀገራት ላይ በሰነዘረችው ጥቃት በተጠቀሱት አረብ ሀገራት የሚገኙ የአሜሪካ ጦር ሰፈሮች፣ የአየር መንገዶች፣ ወደቦች፣ የንግድ ተቋማትና ሌሎችም የሀገራት ሁሉና ምንጭ የሆኑ የኢኮኖሚ አውታሮችን በድሮና ሚሳይል ስታደቅ ውላለች። ግጭቱ በዚህ ከቀጠለ የገልፍ አረብ ሀገራት ነገስታት ሀገራትን ጸጥታ ኃይል አስተላለፍ የረጅም ጊዜ ኢኮኖሚ ሙሉ ለሙሉ ቀጠናውን ጭምር እንደሚቀያይረው ሁሉም ይስማማሉ። ለዘመናት የገልፍ ሀገራት ለሀገርና ለውጭ እንደዚሁም ለአካባቢ ጸጥታና መረጋጋት በአሜሪካ ሲተማመኑ ኖረዋል። አሜሪካ ለእነዚህ 6 አረብ ሀገራት በተለይ የጸጥታቸው ዋስትና ሰጪ ነበረች። ከኢራን ጋር የነበራቸው ፉክክር እሷ ነበረች የምታስጠብቅላቸው። ሆኖም ከተፈጠረ ሁኔታ አንጻር አሜሪካ ሊከሰት ከሚችል ማንኛውም ነገር እንደማታድናቸው ገብቷቸዋል። በመሆኑም ስትራቴጂያቸው ብቻ ሳይሆን አስተሳሰባቸውን ጭምር መቀየር ግድ ይላቸዋል ተብሏል። የአካባቢው የኃይል አስተላለፍ የገባቸው እንደ ሳውዲ፣ ኳታር፣ ዩኤ እና ኦማን የመሳሰሉ ሀገራት ከቅርብ ጊዜ ወዲህ ደህንነታቸውን ሊያስጠብቅ ይችላል በሚል አሜሪካ ጋር ያላቸውን ግንኙነት ሳይቀንሱ በጓሮ በር ኢራን ጋር ሲደራደሩና ለመወዳጀት ሲጥሩ የነበረው ለዚሁ ነበር። ነገሮች በዲፕሎማሲ እንዲያልቁ ሲጥሩ የነበረውም ለዚሁ ነበር። ሆኖም ጦርነቱ እየተራዘመ ሲቀጥል አሜሪካ ያኔ ሚናቸውን ለዩ ማለቷ ስለማይቀር የግድ ከአንድ ወገን ብቻ ለመሰለፍና ሚናቸውን ለመለየት መገደዳቸው አይቀርም። ከምንም በላይ እነዚህን ሀገራት የሚያሳስባቸው የኢኮኖሚያቸው ጉዳይ ነው። ከምንም በላይ እነዚህን ሀገራት የሚያሳስባቸው የኢኮኖሚያቸው ጉዳይ ነው። ያ በነዳጅና ብልጭልጭ ነገሮች የተገነባው ኢኮኖሚያቸው ውድቀት መውደቁ አይቀርም። ያ በነዳጅና ብልጭልጭ ነገሮች የተገነባው ኢኮኖሚያቸው መጥቀቁ አይቀርም። ግጭቱ ከተራዘመ የአካባቢው መርከብ ንግድ ይናጋል። ነዳጅ ለዓለም የሚያቀርቡበት የስትሬት ኦፍ ሆርሙዝ ጉሮሯቸው ይበጠሳል። በዛ ላይ የነዳጅ ማጣሪያዎቻቸው ወደቦቻቸው ይጋያሉ። የአየር ትራንስፖርት ይዘጋል። የኢንሹራንስና ሺፒንግ ዋጋ ይጨምራል። እርግጥ ነው ነዳጅ መወለዱ ስለማይቀር ለጊዜው ተጠቃሚ ሊመስሉ ይችላሉ። ሆኖም ግን የሎንግ ተርም ኢንቨስተሮች ከአካባቢ ይርቃሉ። የጀምሯቸው ሜጋ ፕሮጀክቶች ይመታሉ ወይም ይቆማሉ። የብድር ወለድ ያሻቅባል። በኤስያስና ሌሎች ሀገራት የሚገኙ ደንበኞቻቸው የመካከለኛው ምስራቅ ሰላም የሚሻሻል አይደለም በሚል ተስፋ ቆርጠው ደንበኛ ይቀይራሉ። በቀስ በዛ የተነሳ ከገበያ ትስስር ይወጣሉ። ቻይና በመካከለኛው ምስራቅ ሰፊ ኢንቨስትመንት ያላት እንደመሆኗ ዝም ብላ አታይም። ሰላም እንዲወርድ ትሞክራለች። በተቃራኒው ክስተቱ ለራሽያ ግን ጠቃሚ ይሆናል። ለምን ከተባለ ነዳጅ ይወደዳል፣ ትቸበችባለች። ጦር መሳሪያም ይወደዳል፣ ትሸጣለች። ስለዚህ መልካም ዕድል ነው ይሆንላት። በመሆኑም የገልፍ ሀገራት አሁን መታጠፊያ መንገድ ላይ ናቸው። ወይ ሰላም ወርድ ወደ መረጋጋት ያመራሉ፣ ካልሆነም ጦርነቱ እንደ ዩክሬን ጦርነት ተራዝሞ አብሮ ከኢራንና እስራኤል ጋር ቁልቁል ወርደው በጋራ ይደቃሉ። ተያይዘው ገደል ይሆናል። ተከታታዮቻችን ላይክ፣ ሼር፣ ሰብስክራይብ